በዚህ ቪዲዮ እንደዚህ አይነት የቻይና ኪፓድ ስልኮች በፓስወርድ በሚቆለፉበት ሰዓት በነፃ ቱል እንዴት አድርገን አንሎክ እንደምናደርጋቸው ወይም ደግሞ እንደምንከፍታቸው እንመለከታለን። ለዚህ ስራ የሚያስፈልጉን የተለያዩ ቱሎች አሉ። ከዛ ውስጥ አንዱን ቱል ወይ ደግሞ የነፃ አንዱን ቱል ተጠቅመን እንሰራዋለን ማለት ነው። ስለዚህ እስከ መጨረሻ ድረስ ከተከታተላችሁ በእርግጠኝነት እንደዚህ አይነት ቻይና ስልኮች እጃችሁ ጋር ሲመጡ በቀላሉ መስራት የምትችሉ ይሆናል። ቪዲዮ ላይክ ያደርጋችሁ ጀምሩ። እንዲሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ መሆንም እንዳይረሳ። በቀጥታ ወደ ቪዲዮ እንገባለን። እዚህ ጋር ፎልደር ጋር የምታዩቸው የተለያዩ ሶስት ቱሎች አሉን የሚያስፈልጉ ለዚህ ስራ ማለት ነው። ሶስት ነገሮችን እዚህ ጋር አስቀምጫለሁ። የዚህ ሊንክ ዲስክሪፕሽን ላይ ማስቀምጥ ይሆናል። እነዚህን ሁሉንም ቱሎችን አስቀምጥላችኋለሁ። ከዛ ወስዳችሁ መጠቀም ይቻላል። የመጀመሪያው ፒዲቲ የምንላታለች። እሱ የሚያገለግለን ሲፒዩ አይነቱን ለመለየት ነው። የሚጠቀሙ ፕሮሰሰር ወይ ደግሞ ቺፕ ታይም ለመለየት ነው። ከዛ ውጭ ደግሞ የሚያስፈልገን ድራይቨር ነው። በመረጥ ነው በፕሮሰሰሩ ታይፕ ኤስፒዲም ኤምቲኬም ከሆነ ለሱ የሚሆነን ሚራክል ድራይቨር ኢንስታሌሽን የሚል አንድ ቱል አለን። እሱን ተጠቅመን ድራይቨሩን እንጭናለን ማለት ነው። ሌላው ደግሞ የሚያስፈልገን እንግዲህ ቱሉ ነው። ይሄንን ፓስወርድ ሪሴት የምናደርግበት ወይም ደግሞ አንሎክ የምናደርግበት ቱል ነው። የነፃ ክራክድ ቱል ነው። ይሄም እንግዲህ ሚራክል ቴንደር ይባላል። እንግዲህ እዚህ ጋር የምንጠቀመው ሚራክል ቴንደር 2.89 ቨርዥንን ነው። ሌሎችም አሉ 2.89፣ 2.82፣ 2.58 ከዛም በታች ወይም ደግሞ ከዛም በላይ ያሉ ስላሉ ለዚህ ስራ ግን እኛ ይሄኛውን እንጠቀማለን ማለት ነው። ስለዚህ እነዚህ ሶስት ነገሮች የግድ ያስፈልጉናል ማለት ነው። እነዚህን ፋይሎችን ዲስክሪፕሽን ላይ ከታች አስቀምጥላችኋለሁ ሊንካቸውን። ከዛ ጋር ዳውንሎድ እያደረጋችሁ መጠቀም ትችላላችሁ በነፃ ማለት ነው። የመጀመሪያው ስራ የሚሆነው የፕሮሰሰሩ የዚህ ስልኩ የሚጠቀመው ቺፕ ወይም ደግሞ ፕሮሰሰር ታይፕ ምን አይነት እንደሆነ መጀመሪያ አይዴንቲፋይ ማድረግ ስላለብን እሱን ለመለየት ደግሞ ፒዲቲ ወይ ደግሞ ፕላትፎርም ዲቴክተር የምትባለዋን ቱል ተጠቅመን ማወቅ አለብን ማለት ነው። ከዛ በኋላ በሚሰጠን ወይ ደግሞ በሚያሳየን ፕሮሰሰር ታይፕ አይነት ድራይቨሩን እንጭናለን። እሺ በመጀመሪያ ፒዲቲን እንከፍታታለን ማለት ነው። እንደዚህ ከከፈትን በኋላ ስልካችንን በዩኤስቢ እናገናኛለን። እንደዚህ ካገናኘን በኋላ ይኸው ያነብልናል ማለት ነው ስልኩን። ይኸው እንደምትመለከቱት ስፕሪት ራም ወይም ደግሞ ኤስፒዲ ሲፒዩ እንደሚጠቀም እዚህ ጋር አሳየን ወይም ደግሞ ገለጸልን ማለት ነው። ስለዚህ መጫን ያለብን ኤስፒዲ ድራይቨር ነው ማለት ነው። ቀጥለን ድራይቨራችንን ከፍተዋለን ከላይ ያለው ማለት ነው። እሱን ከከፈትን በኋላ እንደዚህ አማራጮችን ያመጣልናል። አግሪ እንለዋለን። ከዛ እዚህ ጋር ኤምቲኬ ኤስፒዲ የሚሉ የተለያዩ ድራይቨሮች አሉ። ከዛ ኤስፒዲ የምትለዋን እነካለን ስላወቅን ኦልሬዲ ማለት ነው። ከዛ 64 ቢት እና 32 ቢት አለን። እሱን ለመለየት ደግሞ የኮምፒውተራችንን ቢት ኮምፒውተራችን ጋር ፕሮፐርቲ እንገባለን። እንደምታዩት ራይት ክሊክ አድርጋችሁ ፕሮፐርቲ በሉት። ከዛ 64 ቢት ከሆነ እንደዚህ ያሳያችኋል፣ 32 ከሆነ እንደዛው። ስለዚህ 64 ቢቱን እንከፍተዋለን ማለት ነው። በምታዩት መልኩ ድራይቨሩን መጫን ይጀምራል ማለት ነው። ከዛ እንደምታዩት ሰክሰስፉል ሆኗል። ራይት አድርጎልናል። ይሄ ማለት በትክክል ጭኖልናል ማለት ነው ድራይቨሩን። ቀጣዩ ስቴፕ ይሄን በሙሉ እንዘጋና ድራይቨራችን እንዘጋና ሚራክል ቱላችን እንጭነዋለን ማለት ነው። ሚራክል ቴንደር ቱልን እንደዚህ እንከፍታለን። ይሄንን ኦኬ እያልን ኔክስት እያልን ማለፍ ነው። ምንም ቀላል ነገር ነው። አሁንም ኔክስት እንለዋለን። ኔክስት እንላለን አሁን በድጋሚ። ከዛ ኢንስታል ብለን እናስጀምረዋለን ማለት ነው። ከዛ በኋላ ይሄ ጭኖ እስከሚጨርስ ድረስ የተወሰነ ደቂቃ መታገስ ግድ ይለናል። ስለዚህ እሱ እስከሚጨርስ ድረስ እንጠብቅና ኔክስት ስቴፑን የምናይ ይሆናል ማለት ነው። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ ቤተሰቡን። አሁንም እንደምታዩት እንደዚህ ፋይናላይዝ አድርጓል ጨርሷል ማለት ነው። ስለዚህ ፊኒሽ ብለን እንወጣለን እንጨርሳለን ማለት ነው። ቀጥለን ከዴስክቶፕ እንሄድና የጫናውን ሚራክል ቴንደር ሶፍትዌራችንን ራነስ አድሚን ብለን እንደዚህ እንከፍተዋለን። ራይት ክሊክ አድርጋችሁ ራነስ አድሚን ብላችሁ ትከፍቱታላችሁ። ቱሉ ይከፍትልናል ማለት ነው። የተወሰነ ሊያስጠብቃችሁ ይችላል። ታገሱና ጠብቁት። ከዛ በኋላ እንደዚህ ስታርት ትሉታላችሁ ለማስጀመር ማለት ነው። ሶፍትዌሩን ስታርት ብላችሁ ትገባላችሁ ማለት ነው። ከዛ እንደዚህ ከፍትላችኋል። እንደምታዩት ሚራክል ቴንደር ማለት 2.89 ቨርዥን ይሄኛው ነው። ከላይ ስትመለከቱ እንግዲህ ይሄ ምን ፓርቶች እንዳሉት ለማየት ያክል ከላይ በመጀመሪያ ከቀኝ በኩል ስታዩ የተለያዩ ሲፒዩ አይነቶች አሉ። ኤምቲኬ፣ ኤስፒዲ፣ ኳልከም እያለ እንዲሁም ደግሞ በሌሎችም ሳምሰንግ፣ አንድሮይድ እያለ የተለያዩ ብራንዶችን ያመጣል። እንግዲህ በዋናነት እዚህ ቱል ጋር ኤምቲኬ እና ኤስፒዲ የሆኑ ስልኮችን ለመስራት በጣም አሪፍ ቱል ነው ይሄኛው። ስለዚህ አሁን እዚህ ጋር በመጀመሪያ የኛ ኤስፒዲ ስለሆነ ኤስፒዲ የሚለውን መምረጥ አለብን። ኤስፒዲ ጋር ገብተን ሪድ ኢንፎ እንለዋለን።
ይሄን ስራ ለመስራት ሪድ ኢንፎ የምትላለች። ከዛ በኋላ ደግሞ መምረጥ ያለብን ቺፕ ታይፑን ነው። ከላይ ያለውን ከታች ያለውን ቺፕ መምረጫ ወይ ደግሞ ሴሌክት የምናደርግበትን ቦታ ትነኩና ቺፕ አይነቱን ትመርጣላችሁ ማለት ነው። ስለዚህ የተለያዩ አይነት ሊስቶች አሉ፣ ብዙ አይነት አሉ። ከዛ ውስጥ እንግዲህ ለኛ የሚሆነውን ነገር እየሞከርን እናገኛለን ማለት ነው። ወይም ደግሞ በሞዴላችሁ ገብታችሁ ጎግል ቼክ ብታደርጉ ምን አይነት ሲፒዩ ሊጠቀም እንደሚችል ከዛ ጋርም ቁጥሩን ማግኘት ትችላላችሁ ማለት ነው። ስለዚህ እሱን በአንዱ አልሰራ ካለ በሌላ እየሞከራችሁ ወይ ደግሞ ትክክለኛውን እንዳልኳችሁ ጎግል ጋር ቼክ አድርጋችሁ ማግኘት ትችላላችሁ ማለት ነው። ስለዚህ አሁን እኔ አንዱን ይሄንን መርጣለሁ። ይህን ከመረጥኩ በኋላ ሪድ ኢንፎን እንደምታዩት ቲክ መደረግ አለበት ብያችኋለሁ፣ ፓስወርዱን ለማወቅ ስለሆነ። ከዛ በኋላ ስታርት ነው የምለው። ስታርት ስለው ዩኤስቢ ስካን እያደረገ ነው እንዳስገባ ይጠገኛል። ስለዚህ ስልካችሁ ጋር ባትሪ ታወጣላችሁ። ባትሪ መልሳችሁ ትከቱና ዩኤስቢን ኮኔክት ማድረግ ነው። ለዚህ ደግሞ ቡትኪ ያስፈልጋል። ኮኔክት ስታደርጉ ቡትኪ 0 ሊሆን ይችላል፣ መሰላል፣ ኮከብ ወይ ደግሞ መደወያው ሊሆን ይችላል። በዚህ ኬዝ እኔ ይሄ እነዚህ እቺ አይነት ስልክ ያው መደወያው ነው ቡትኪው። ስለዚህ ቡትኪ ይዤ ዩኤስቢውን እሰካለሁ ማለት ነው። ስለዚህ እንደዚህ ሳደርግ ይኸው ማንበብ ይጀምራል። ስለዚህ የተወሰነ እንጠብቃለን ሙሉ ኢንፎርሜሽኑ እስከሚያመጣልን ማለት ነው። እንደዚህ እንትን ካልን በኋላ ያው እንደዚህ ኤረር ያመጣብናል። ኤረር የሚያመጣ እንግዲህ በተለያየ ምክንያት ሊሆን ይችላል። የመጀመሪያው ቺፕ ታይፑ ትክክለኛ ካለመሆኑ የተነሳ ወይ ደግሞ ድራይቨር ችግር ወይ ደግሞ ሌላም ሊሆን ይችላል። በብዛት ግን ቺፕ ታይፑን በትክክል ካለመምረጥ ነው። ስለዚህ ሌላ ክሮስ ቼክ አድርጌ ጎግል ጋር ይሄኛው ቺፕ እንደሆነ ስላረጋገጥኩኝ ወይ ደግሞ መሞከር ትችላላችሁ እናንተ። ሌላ ቺፕ ታይፕ መርጥለትና ሪድ ኢንፎ እንደበራ ስታርት እለዋለሁ አሁንም ድጋሚ ማለት ነው። ስታርት ካሉ በኋላ ድጋሚ አሁንም ባትሪውን አወጣና መልሼ ባትሪውን አስገባለሁ። ከዛ ቡትኪ አሁንም መደወያውን እነካለሁ ይዝና እሱን እንደያዝኩኝ ዩኤስቢውን እከታለሁ ማለት ነው፣ አስገባዋለሁ። ከዛ እንደዚህ ማንበብ ጀምሯል። አሁን እንደምታዩት ሌሎች ኢንፎርሜሽኖችንም አመጣልኝ ማለት ነው። ቅድም ኤረር ነበር ያለው፣ አሁን ደግሞ ትክክለኛ ቺፕ ታይፑ ስለተመረጠለት እንደዚህ ያነብልናል ማለት ነው። እዚህ ጋር እንግዲህ ሙሉ ያሉትን ነገሮች ሎክ የተደረጉ ነገሮችን በሙሉ ያመጣልናል። ስለዚህ የተለያየ ሴኩሪቲ ኪዎችን ፕራይቬሲ ኪዎችን አንሎኪ ምናምን ብሎ ያመጣልናል። እንግዲህ ለኛ አንሎኪ የሚለውን ታያላችሁ ማለት ነው። የተዘጋበትን ለማግኘት አንሎኪ የምትለዋን ነገር ትሄዱና እችን ቁጥሯን ትይዛላችሁ። ስለዚህ ያችን ቁጥር ትሄዱና እኔ የሚያሳየኛውን ቁጥር አለ። ስለዚህ እሱን ይዤ ስልኩ ጋር ገባለሁ ማለት ነው። ያን ቁጥር እጽፋለሁ። እዛ ጋር ያሳየኝ ቁጥር ራሱን ትጽፉታላችሁ ማለት ነው። የተባለውን ቁጥር እሱን አስገብቻለሁ ማለት ነው። ከዛ በኋላ ስልኩ እየከፈተ ይገኛል። እንደምታዩት በተሳካ ሁኔታ ስልኩ ከፍቶልናል ማለት ነው። እዛ ጋር ያሳየንን ፓስወርድ አስገብተን ስናየው እንደዚህ ይከፍትልናል። በተሳካ ሁኔታ ሰርተነዋል። እናንተም እንደዚህ አይነት ኤስፒዲ ስልኮች በሚመጡ ሰዓት በዚህ መንገድ በትክክል መስራት ትችላላችሁ። እንዳልኳችሁ ይህንን ቱል ቴሌግራም ቻናል ማስቀምጥላችኋለሁ ወይም ደግሞ ከታች ዲስክሪፕሽን ሊንክ ስለማስቀምጥ ከዛ ወስዳችሁ መጠቀም ትችላላችሁ። በነፃ ነው፣ ምንም አይነት ክፍያ አይፈልግም። ይመቻችሁ።